ከአንድ ቀን በፊት ምን እንደገጠመኝ ልንገራችሁ። የቴሌግራም አካውንት ሀክ ተደረገ። ሀክ መደረጉን ያወቅኩት እንዴት ነው? በጣም ብዙ ሰዎች ጓደኞችም፣ የማውቃቸው ሰዎችም የማላውቃቸው ሰዎችም ኢቭን ከዚህ በፊት ደውለውልኝ የማያውቁ ሰዎች ሁሉ በተመሳሳይ ሰዓት መደወል ጀመሩ ማለት ነው። ምን ተፈጥሮ ነው ብዬ ስልኬን ማንሳት ስጀምር አንዳንዶቹ የቴሌግራም አካውንት ሀክ መደረጉን ያላወቁ እና ሆን ብዬ ሊንኩን የላኩላቸው ስለመሰላቸው በጣም ይበሳጩብኝ ነበር። አንዳንዶች ደግሞ ቴሌግራም አካውንት ሀክ መደረጉ የገባቸው ኧረ የቴሌግራም አካውንት ሀክ ሳይደረግ አልቀርም የማይሆን ነገር ወደ እኛ እየተላከ ነው እስኪ ቴሌግራም አካውንት እያሉኝ ማለት ነው። ሊንኩ በጣም አስቀያሚ ሊንክ ነበረ። በእኔ ቴሌግራም አካውንት ወደ ሰዎች የሚላክ የነበረው ያ ሊንክ ምናልባትም ከ100 ሰው በላይ ተልኳል። የተላከው ሊንክ ምንድን ነበር? የፖርኖግራፊ ሊንክ ነበር ማለት። ከዛ እኔም ወደ ቴሌግራም አካውንት ገብቼ ሳይ የእውነትም የቴሌግራም አካውንት ሀክ ተደርጓል ማለት። የሆነ የማላውቀው ዲቫይስ ቴሌግራም አካውንት ላይ አይ ባዮን ቀይሮታል። በጣም ብዙ መረጃዎች ተቀያይረዋል። ብቻ የቴሌግራም አካውንት አይመስልም ነበር ማለት። ከዛ እኔም የቴሌግራም አካውንት ሀክ ሲደረግ ምን ማድረግ እንዳለብኝ ስለነበረ በትንሽ ደቂቃዎች ውስጥ የቴሌግራም አካውንቴን ማስመለስ ችያለሁ ማለት። አሁን ይህን ቪዲዮ የሰራሁላችሁ ስለ ቴሌግራም አካውንት ሀክ መደረግ ልነግራችሁ ሳይሆን ምናልባት የእናንተ የቴሌግራም አካውንት ሀክ ከተደረገ ልክ እንደ የቴሌግራም አካውንት ምን ማድረግ እንዳለባችሁ ላሳያችሁ ነው ማለት። በዚህ ቪዲዮ የቴሌግራም አካውንታችሁ ሀክ ከተደረገ ምን ማድረግ እንዳለባችሁና ወደፊትም የቴሌግራም አካውንታችሁ ሀክ እንዳይደረግ ምን ማድረግ እንዳለባችሁ በቀላሉ አሳያችኋለሁ ማለት። በነገራችን ላይ ከቅርብ ጊዜ ወዲህ የብዙ ሰዎች ቴሌግራም አካውንት ሀክ እየተደረገ ነው። ብዙ ሰዎችም ምን ማድረግ እንዳለባችሁ ስለማያውቁ አንዳንዱ ከቴሌግራም አካውንታችሁ ሎጋውት ያደርጋሉ። አንዳንዱ የቴሌግራም አካውንታችሁን ከናካቴው ዲሊት ያደርጋሉ። ነገር ግን እነዚህ ሁሉ መፍትሄ አይደሉም ማለት። በዚህ ቪዲዮ መፍትሄውን እነግራችኋለሁ። ይህ ቪዲዮን በጣም ለብዙ ሰዎች ሊጠቅም ስለሚችል ሸር ብታደርጉትና ሰዎች ቢጠቀሙት በጣም ጥሩ ነው። እስኪ አሁን ብዙ ጊዜ ያልወሰድባችሁ ወደ ቪዲዮ ልሄድና ላሳያችሁ። የቴሌግራም አካውንታችሁ ሀክ መደረጉን ካወቃችሁ ወይም ከጠረጠራችሁ እዚህ ቴሌግራም አፕ ላይ መጣችሁ ትከፍታላችሁ ማለት ነው። ከዛ ስትከፍቱት ልክ እንደዚህ ይመጣላችኋል። ከከፈታችሁ በኋላ እዚህ በስተግራ በኩል ቶፕ ኮርነር ላይ ያለ ሶስት ሰረዝ ትነካላችሁ። ከዛ ይሄን ከነካችሁ በኋላ ይሄን ልክ እንደዚህ ይመጣላችኋል። ሴቲንግ የሚለውን ትነካላችሁ ማለት ነው። ከዛ ሴቲንግ በሚለው ስር ዲቫይስ የሚል ትፈልጉና እሱን ትነካላችሁ። ልክ እንደዚህ ይመጣላችኋል ማለት ነው። አሁን ሀክ ከተደረጋችሁ ሀክ ያደረጋችሁ ሰው በእናንተ አካውንት ሎጊን ያደረገበትን ዲቫይስ እዚህ ላይ ማየት ትችላላችሁ ማለት ነው። እዚህ ላይ አይታችሁ አሁን እናንተ ሎጊን ያላደረጋችሁበት ሌላ ዲቫይስ ካለ የእውነትም ሀክ ተደርጋችኋል ማለት ነው። ከዛ ምንድነው ማድረግ ያለባችሁ? ይህንን ተርሚኔት ኦል አዘር ሴሽንስ የሚለው ትነካላችሁ ማለት ነው። አሁን ተርሚኔት ኦል አዘር ሴሽንስ የሚለው ስትነኩ በእናንተ አካውንት ሎጊን ያደረገውን ዲቫይስ ከዚህ ላይ ታስወግዱታላችሁ ማለት ነው። አሁን ለጊዜው ሀክ ያደረጋችሁን ሰው አስወግዳችኋል፣ አካውንታችሁን አስመልሳችኋል ማለት ነው። ከዚህ በኋላ አሁንም እንደገና ሀክ እንዳትደረጉ የሚያደርጋችሁን ቴክኒክ ደግሞ አሳያችኋለሁ። ትመለሳላችሁ። ወደዚህ ትመለሱና እዚህ ላይ አሁን ሴቲንግ ላይ ፕራይቬሲ ኤንድ ሴኩሪቲ የሚል ትፈልጉና እሱን ትነካላችሁ ማለት ነው። ከዛ እዚህ ፕራይቬሲ ኤንድ ሴኩሪቲ በሚለው ስር ቱ ስቴፕ ቬሪፊኬሽን የሚላለ ይህንን አሁን ኦን ካላደረጋችሁ ይህን ቱ ስቴፕ ቬሪፊኬሽን የሚለው ኦን ታደርጋላችሁ ማለት ነው። ቱ ስቴፕ ቬሪፊኬሽን ማለት ነው ፓስወርድ እና ኢሜይል ማለት ነው። አሁን ይህንን ኦን ካደረጋችሁ ፓስወርድ ሴት ታደርጋላችሁ፣ እንደገና ደግሞ ኢሜይልም ሴት ታደርጋላችሁ ማለት ነው። አሁን ፓስወርድ እና ኢሜይል ሴት ካደረጋችሁ የእናንተን አካውንት ተጠቅሞ በሌላ ዲቫይስ ሎጊን አድርጎ የእናንተን አካውንት ለመጠቀም የግድ አንደኛ ፓስወርዳችሁን ማወቅ አለበት፣ ሁለተኛ ደግሞ ኢሜይላችሁን ማወቅ አለበት ማለት ነው። ኢሜይላችሁን አውቆ ከዛ በኋላ ሎጊን በሚያደርግ ጊዜ ወደ ኢሜይላችሁ ዋን ታይም ፓስወርድ ስለሚላክ የግድ ያን ዋን ታይም ፓስወርድ ማግኘት አለባችሁ የእናንተን አካውንት ተጠቅሞ በሌላ ዲቫይስ ሎጊን ለማድረግ ማለት ነው። ስለዚህ ይሄ ነገር እንደገና ሀክ እንዳትደረጉ ወሳኝ ስለሆነ ይህንን መጠቀም አለባችሁ ማለት ነው። ይህንን ቱ ስቴፕ ቬሪፊኬሽን የሚለው የግድ ማዘጋጀት አለባችሁ ማለት ነው። እነዚህም ካደረጋችሁ አካውንታችሁ ሴፍ ነው ማለት ነው። ማንም በቀላሉ የእናንተን አካውንት ሀክ ማድረግ አይችልም ማለት ነው። የዛሬ ቪዲዮ ይህንን ነው የሚመስል ማለት ነው። ይህንን ቪዲዮ እባካችሁ ለሌሎች ሰዎችም ሼር አድርጉት። ምክንያቱም የብዙ ሰው አካውንት ሀክ እየተደረገ ሀክ ከተደረገ በኋላ ምን ማድረግ እንዳለባቸው ደግሞ ስለማያውቁ ይህንን ቪዲዮ ሼር ብታደርጉት በጣም ብዙ ሰው ሊጠቀምበት ይችላል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉት። ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር አድርጉት። ቻናሉን ሰብስክራይብ ያላደርጋችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ባይ።